ይህንን ካላደረጋችሁ ውክልና አታውርዱ። እንዴት ዋላችሁ? ጠበቃና የህግ አማካሪ ሲናን ግርማ ነኝ። እንግዲህ ውክልና ስንሰጥ ምንድነው ያ ተወካይ እንደኔ በመሆን ንብረቴን ያስተዳድርልኝ፣ ይሽጥልኝ፣ ይለውጥልኝ፣ ስጦታ ይስጥልኝ፣ በመያዣ አስይዞ ይበደር ብለን ውክልና የምንሰጠውና ይሄንን ውክልና በፈለግነው ሰዓት ማንሳት እንችላለን፣ መብታችን ነው። ምናልባት ተወካዩ ወጪ አውጥቻለሁኝ ኪሳራ ደርሶብኛል ካለ በሌላ ሁኔታ መጠየቅ ይችላል እንጂ ውክልና መብት ነው፣ በማንኛውም ጊዜ ማንሳት እንችላለን። ነገር ግን ማንሳት ብቻ ዋጋ የለውም። አንደኛ ማንሳታችንን ተወካዩ ማወቅ አለበት ወይ ደግሞ ማወቅ አለባት። ተወካዮቻችን ማለት ነው። ብዙ ከሆኑም ማወቅ አለባቸው። ውክልናው እንደተሻረባቸው ማወቅ ግዴታ ነው። ካላወቁ ግን ምንድነው ለምሳሌ የመሸጥ ውክልና ከሰጠናቸው ንብረቱን ይሸጡታል። ከዛ አይ ውክልና እኮ አንስቼ ነበር እኔ ሽሬ ነበር እንላለን እኛ። ነገር ግን ተወካዩ አይ እኔ መሻርን አላወቅኩኝም በቅን ልቦና ነው ይሄን ያደረኩት ብሎ ሊከራከር ይችላል። መከራከሪያውም ደግሞ ተቀባይነት ያገኛል። ምክንያቱም ተወካዩ ውክልና እንዳለው ወረቀት እንደሰጠነው ሁሉ የውክልና ወረቀት እንደሰጠነው ሁሉ መሻሩንም ደግሞ በዛው ልክ መስጠት አለብን፣ ማሳወቅ አለብን ማለት ነው። ስለዚህ የሻርንበትን ወረቀት ካልሰጠን ወይ መሻሩን በግልጽ ካልነገርነው ወይ ካልነገርናት መሻር ብቻ ዋጋ የለውም። እኛ ጋር ተቀምጠው ምንም አይሰራም ማለት ነው። እኔ ሽር ያለው ብለን አስቀምጠን ከሆነ መሻሪያ ወረቀት አስቀምጠን ከሆነ ወይ ደግሞ ተወካዩዋ መሻራቸውን ካላወቁ ማሳወቅ ግዴታ ነው፣ ማሳወቅ አለብን ማለት ነው። አንደኛ። ሁለተኛ ደግሞ ውክልና ስንሰጥ ለሶስተኛ ወገን ይህ ሰው እኮ ተወካይ ነው፣ ይቺ ሰው እኮ ተወካይ ናት ብለን አሳውቀን ከሆነ ነግረን ከሆነ ልክ ውክልናውን ስንሽር ለዛ ላሳወቅናቸው ሰዎች ውክልናውን አንስቻለሁ ብለን መናገር ግዴታ አለብን። ይህ ካልሆነ ግን ካልነገርናቸው እነሱም ያ ሰው ውክልና እንዳለው አስበው የማይሆን ነገር ውስጥ ይገባሉ ወይ የሆነ ውል ውስጥ ይገባሉ። ከዛ በቅን ልቦና ነው ያደረግነው እኛ አላወቅንም ውክልና እንዳለ ነው የምናውቀው ብለው ሊከራከሩን ይችላሉ። ስለዚህ ውክልና ምናነሳ ከሆነ ምንሽር ከሆነ መሻሪያውን ወረቀት መስጠት አለብን። ለተወካዮቻችን መሻራቸውን ማሳወቅ አለብን ማለት ነው። ኮሜንት ስራ አለ አንቀጹ። አመሰግናለሁ። ደህና ዋሉ።